ክቡራንና ክቡራት ተመልካቾቻችን እንግዲህ አሁንም የአፋልጉኝ ማስታወቂያ ነው የምለቅ። ዛሬ ደግሞ አፋልጉኝ ሶማሌ ጅግጅጋ ውስጥ ያላችሁ ደንበኞች ብቻ የተላከ ነው። ሌሎቻችሁ አይመለከታችሁም። ምናልባት በሌሎች ከተሞች ያላችሁ ጅግጅጋ ውስጥ ላሉ ጓደኞቻችሁ፣ ዘመዶቻችሁ፣ ተከታዮቻችሁ፣ አድናቂዎቻችሁ ሼር ላይክ እንድታረጉላቸው በቅድስት ድንግል ማርያም ስም እጠይቃለሁ። ይቺ በፎቶ ላይ የምታዩት እንግዲህ ሃይማኖት ድል ነሳ ትባላለች። ምስራቅ ጎጃም ደብረ ማርቆስ መምህራን ማሰልጠኛ ኮሌጅ አካባቢ ነው ያሉት አድራሻዋና ቤተሰቦቿ እናቷ ያሉት። ስለዚህ ልጅቷ እንግዲህ ከወጣች 2 ዓመት ሆናት። አድራሻዋ የማይታወቅ ስልክ ማትደውል፣ ስልኳም ሲደወል ኦሮሞኛ ቋንቋ የምትናገር አንድ እህት እንደምታነሳው ብቻ እንጂ ምንም ነገር እንደማይናገሩ ነው የሚታወቀው። ስለዚህ ልጅቷ በህይወት ካለች በጅግጅጋ ተከታዮቼ፣ አድናቂዎቼ፣ ቤተሰቦቼ እንድታመለክቱኝ ስልኬን ከባዮ ላይ ወስዳችሁ እንድትደውሉልኝ እንድታስቀምጡልኝ በእግዚአብሔር ስም በድጋሚ ጥሪን አስተላልፋለሁ። እንግዲህ ይሄን ነው ማለት የምፈልገው። ሃይማኖት ድል ነሳ ነው ስሟ። የበረንዳ ቡና ታፈላ እንደነበርና በ2016 እናቷን አመት ባለ ታውሎ የገና በዓል እንደመጣች ከዛ በኋላ ተመልሳ አልመጣችም። ያለችበትን ነገር ማወቅ እንፈልጋለን። በህይወት ብትኖርም ባትኖርም ያለችበትን ደረጃና አድራሻ እንድትጠቁሙን በእግዚአብሔር ስም በድጋሚ ጥሪን አስተላልፋለሁ። አመሰግናለሁ።